የተወሰደ ነው። 20 ካሜራዎች አሉት። አንዳንዶቹን በቲቪ የምናያቸው ሲሆን ለምሳሌ ካሜራ 1 እና 2 ከዛም ከተጫዋቾቹ መቀመጫ መካከል የምናገኘው ካሜራ 3 አለ ማለት ነው። ሌላኛው ደግሞ 16 ሜትር በመባል የሚታወቀው የፔናልቲ ቦክስ ካሜራ ነው። በተረፈ ከግቡ በስተጀርባ የምናያቸው ናቸው ማለት ነው። በአጠቃላይ እነዚህ ካሜራዎች በጣም ጥራት ያላቸው ናቸው። አንዳንዶቹ ሱፐር ስሎሞ፣ አንዳንዶቹ ደግሞ የሚገርም ዙም የማድረግ አቅም አላቸው። ሌላኛው አስገራሚ ነገር ደግሞ ለምሳሌ ሱፐር ስፖርት፣ ስካይ፣ ዳዝን እነዚህ ላይቭ የሚያስተላልፉ ድርጅቶች ካሜራ ማስቀመጥ ቢፈልጉ ማስቀመጥ የሚችሉት ለቫር እንዲመቹ አድርገው ብቻ ነው ማለት ነው። በጣም ወሳኝ ጨዋታ ሲኖር ደግሞ ልክ እንደ ፋይናል ወይም ደርቢ ከ40 በላይ ካሜራዎችን ልንጠቀም እንችላለን። በዚህም ጊዜ እነዚህ ምስሎች ሞኒተሮቻችን ላይ በጣም በሽርፍራፊ ሰከንዶች ይደርሳሉ